The president hasn't yet made a final decision on whether to strike. Conversations about potential military action. President Donald Trump በሶስት ቀናት ውስጥ ኢራን ላይ ጥቃት ለመሰንዘር የሚያስችላቸውን ውይይት ከደህንነት ሰዎች ጋር ማድረጋቸው በተሰማበት አጋጣሚ አያቶላ አሊ ኻሜኒ ሁለንተናዊ መሪው እንዳትነኩን የሚል መረጃና ማስጠንቀቂያ ሰጡ። እስራኤል በከፍተኛ ተጠንቀቅ ላይ ትገኛለች። አሜሪካ በኢራን ላይ ጥቃት እንደምትሰነዝር ዳግም መዛቷም ይፋ ሆኗል። እንግሊዝ ዲያጎ ጋርሲያን አሳልፋ እንዳትሰጥ ፕሬዚዳንት ዶናልድ ትራምፕ መጠየቃቸው ኢራን ሩሲያና ቻይና የጋራ የባህር ኃይል ልምምድን ይፋ ማድረጋቸው ኢራንም ደግሞ ሆርሙዝ ሰርጥን መዝጋቷ እንዲሁም የአሜሪካ ጦር በግዙፉ መንቀሳቀሱ ነገ ከነገ ወዲያ በመካከለኛው ምስራቅ አንዳች የሚፈነዳ ጦርነት አሊያም ውጥረት እንደሚኖር ለመገመት የግድ የጦር ተንታኝ መሆንን ላይጠይቅ ይችላል እየተባለ ይገኛል። በተለይም አሜሪካ በድጋሚ በኢራን ላይ ጥቃት እንደምትሰነዝር መዛቷ ይህኑ ስጋት ያጠናክረዋል። ዲፕሎማሲን ለብለን ነበር ይጠቀሙበታል። ሀቁ ግን ቴህራንም ዋሽንግተንም በራቸውን ዘግተው ጡንቻቸውን እያጠናከሩ ነው የሚለው ሆኗል። አሜሪካ ሁለተኛው ዙር ድርድር በጄኔቫ ስዊትዘርላንድ መደረጉን ተከትሎ ሰላም ታወርዳለች ተብሎ ቢታሰብም ዳግም ወታደራዊ እርምጃ ወጥናለች። በዛ ላይ ዋሽንግተን ይህን ለማድረግ ዝግጅቷን ስታጠናክር ቴህራንና ሞስኮ ደግሞ በኦማን ባህር የተኛውንም አንድ ወገናዊ እርምጃ ለመቀልበስ በሚል ወታደራዊ ልምምዳቸውን ይፋ አድርገዋል። ውጥረቱ ካሁኑ ዓለም አቀፋዊ ይዘት እንዲኖረውም ያደረገ ነው። ጥምረቶች በዚህ ልክ ከቀጠሉ ዓለም አቀፋዊነቱ በ24 ሰዓታት ውስጥ ይሆናል የሚል ስጋትም ያለባቸው ተበራክተዋል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ኢራንን ስምምነት ላይ ብትደርስ በጣም ብልህነቷ ይሆናል የሚል ሀሳብ መስጠታቸውን በእርግጥም ስጋቱን ከትላንቱ ዛሬ የከፋ ያደርገዋል። ኢራን ላይ ጥቃት ለማድረስ ብዙ ምክንያቶች፣ መከራከሪያዎች አሉ። እንደምታውቁት የኢራን የኒውክሌር ማብላዮች ሙሉ ለሙሉ ያወደመው እንዳያችሁት አይነት ፕሬዚዳንቱ በዋና አዛዥነት የመሩት የእኩለ ሌሊቱ መዶሻ ዘመቻ ውጤታማ ነበረ። ኢራን አሊያም ሌላ በዓለም ዙሪያ ያለ አገርም ዲፕሎማሲ የመጀመሪያ ምርጫቸው መሆኑን ፕሬዚዳንቱ ሁልጊዜም ግልጽ ያደርጋሉ እና ከትራምፕ ጋር ኢራን ስምምነት ላይ ብትደርስ ብልህነት ይሆን ነበር። ምንም እንኳን አሜሪካና ኢራን ተደራደሩ፣ በተወሰኑ ጉዳዮች ላይ ተስማሙ የሚሉ የተስፋ መረጃዎች ሲወጡ ቢሰነብቱም በአሁኑ ሰዓት ግን ዋይት ሀውስ እጅጉን የተራራቀ ሀሳብ አለን ማለቱ የተሰጋውን ወታደራዊ ውጥረት በመካከለኛው ምስራቅ እውን ያደርገዋል። ትራምፕ ሁለት የጦር መርከቦችን ወደ ገልፍ ሀገራት መላካቸው ይህም ከሰኔው ጥቃት የበለጠ ዝግጅትን ታሳቢ ያደረገ መሆኑ ችግሮች በድርድር ስም ዘግተው ድርድሮች የጊዜ መግዣ ሆነው እንዳይቀሩ ስጋትን ገርጧል። የቀደመው የ47 ዓመታት የአሜሪካ ና ኢራን ታሪክም ይህኑ የሚደግም ሆኗል። ፕሬዚዳንት ዶናልድ ትራምፕ ኢራን መስማማትን አልችልበትም፣ መብቴን በዓለም አቀፍ መድረክ መጠየቄን እቀጥላለሁ በሚል የፖለቲካ መንገድ ለመራመድ ብትሞክር ጉዳዩ የአሜሪካ በመሆኑ ቀድመን መፍትሄ እንሰጣለን፣ እሱም ወታደራዊ እርምጃ ነው በሚል በትሩዝ ሶሻል ሚዲያቸው ላይ ደጋግመው ይዘታሉ። ለዚህ ደግሞ አሜሪካ በህንድ ውቅያኖስ ቻጎስ ደሴት ያለውን የአየር ኃይል ጦር ሰፈር ተጠቅማ ኢራንን ከበባ ውስጥ ማስገባት እንዳለባት ሪፐብሊካኑ መረዳቱ አላቸው። ለዚህም ነው ዩናይትድ ኪንግደም ለሞሪሼስ አሳልፈሽ መስጠት የለብሽም ቻጎስ ደሴትን በሚል ሀሳባቸውን በትችት መልክ እያጠናከሩ የሚገኘው። አያቶላዎቹ ደግሞ ኢራን ከተነካች የማተኩሰው የጦር መሳሪያና የባለስቲክ ሚሳይል አይነት አይሲቢኤም የለም በሚል ያስጠነቀቁ ይገኛል። ትራምፕ በፎርዶ ናታንስና ኢስፋሃን ሰኔ ላይ በተፈጸመው ጥቃት ልክ ቴህራኖች እንዳያስቡ እስከ መጨረሻው ከምድረ ገጽ አያቶላውያኑ ግንዛቤያቸው እስኪጠፋ እንፋልማለን በሚል ያስፈራሯቸዋል። አያቶላ አሊ ኻሜኒ ግን አሁንም ሞክሩን አቋማቸው ሆኗል። የገልፍ ሀገራት ኦማን፣ ካታርና ሳውዲ አረቢያ ውጥረቱን ለማብረድ ዲፕሎማሲያዊ ጥረት ላይ ቢሆኑም ከአሜሪካ በኩልም አርፋችሁ አደራድሩ፣ ጣልቃ ለመግባት አትሞክሩ፣ በኢራን ደግሞ አየር ክልላችሁን አሳልፋችሁ ከሰጣችሁ የሚሳይሎቹ አረጫፎች ወደ እናንተ አቅጣጫ ናቸው ትመታላችሁ በሚል የአጣብቂኝ ፖለቲካ ውስጥ ገብተዋል። ተስማምተናል፣ አልተስማማንም፣ እንዋጋለን፣ በሰላማዊ መንገድ ውስጥ ነን፣ ግራ የሚያጋባው የቴህራንና የዋሽንግተን አሁናዊ የ47 ዓመታት የፖለቲካ ትርክታቸው ልምድ ሆኖ ቀጥሏል። የዩናይትድ ስቴትሱ ፕሬዝዳንት በአንደኛው የመጨረሻው ንግግሩ ላለፉት 47 ዓመታት አገራቸው እስላማዊ ሪፐብሊክ ኢራንን ማጥፋት እንዳልቻሉ ተናግረዋል። በራሱ ሕዝብ ላይ ነው ወቀሳ የሰነዘረው። አሜሪካ ላለፉት 47 ዓመታት ኢራንን ማጥፋት አልቻለችም። ይህ ጥሩ እውነታውን መረዳት ነው። እኔም እላለሁ እስላማዊት ሪፐብሊኳን ማጥፋት አትችሉም።
የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በመርሆዎች ላይ ተስማምተናል ባሉበት አጋጣሚ ምክትል ፕሬዚዳንት ጄዲ ቫንስ ቴህራን የዋሽንግተንን ቀይ መስመሮች እውቅና አልሰጠችም ማለታቸው አንዱ ሲገነባ ሌላው ሲያፈርስ የፖለቲካ አካሄድ ውስጥ አገራቱ መሆናቸውን ለመገመት በር ይከፍታል። ኢራን የማበልጸጓን እርግፍ አድርጋ ሚሳይል እየገነባች እስራኤልንም ሆነ የአሜሪካን ብሔራዊ ጥቅሞች በመካከለኛው ምስራቅ ስጋት ውስጥ እያስገባች መቀጠልን አታስበው የፕሬዚዳንት ዶናልድ ትራምፕ ስትራቴጂ ነው። አያቶላ አሊ ሀመኒ ደግሞ ሞክሩን ምላሹ የምድሪቷን ታላቅ ጦር የሚገረስስ ነው በሚል እየዛቱባቸው ይገኛል። ኢራን ማዕቀቡን አንሱልኝ እንደ መደራደሪያ ብታቀርበውም ዜሮ ዩራኒየም ማበልጸግ ሂደትን ደግሞ ፈጽሞ አትቀበለውም። የአሜሪካ ዩኤስኤስ አብርሃም ሊንከን የጦር መርከብና 80 ተዋጊ ጀቶችን ከኢራን የባህር ዳርቻ 700 ኪሎ ሜትሮች ርቀት ላይ አሜሪካ ማስፈሯ ይታወቃል። የኢራን አብዮታዊ ዘብ ኃይል አርጂሲ የጦር ጨዋታውን በሆርሙዝ ሰርጥ ማድረጉም ሰርጡንም በጊዜያዊነት መዝጋቱ ይህኑ ግልጽ ያደርገዋል። ያ ማለት ዋሽንግተንና ቴህራን ወደ አንዳች ወታደራዊ እርምጃ በ3 ቀናት ውስጥ እንደሚገቡ ከነ ፕሬዚዳንት ዶናልድ ትራምፕ የትሩዝ ሶሻል ሚዲያ መልእክትም ለመረዳት እድሉን ይፈጥራል ነው። የስቲምሰን ማዕከል ባልደረባዋና ተንታኟ ባርባራ ስሌቨን በእስራኤልና ኢራን ጥምረት በቅርቡ ኢራን ላይ ጥቃት እንደሚሰነዘር ይታየኛል ማለታቸውም ይህኑ የሚያስረግጥ ነው። የትራምፕ አስተዳደር በቅርቡ ዳግም በኢራን ላይ ጥቃት ለመሰንዘር ውሳኔ ያሳለፈ ይመስላል። ከእስራኤላውያን ጋር በጥምረት የሚያደርጉት እንደሆነ ይገባኛል። ዓላማዎቹ ምንድን ናቸው የሚለውን እስካሁን ምንም ያየነው ነገር የለም። በቁጥጥር ስር መዋል ይችል ይሆን? ሌሎች ጦርነቱን ይገቡበት ይሆን? እነዚህ ሁሉ ወሳኝ ጥያቄዎች ናቸው። ለእነሱ ግን እስካሁን ምንም ምላሽ የለንም። ቴህራን ብቻዋን በሰጡ ላይ የጦር ልምምድ ባደረገች ማግስት አጋሮቿ ጋር ደግሞ ሌላ አደገኛ የጦር ልምምዷን ይፋ ማድረጓ እንደ ሀገር ብቻዋን እንደ ጥምረት ከነ ሩሲያና ቻይና ጋር በማበር አሜሪካና እስራኤልን እንመታለን የሚል ወታደራዊ ግንዛቤን ለመፍጠር በሩን ከፍቶላታል። ከሩሲያ ጋር የሚደረገው ወታደራዊ ልምምድ በኦማን ባህር ይፋ የሆነ ነው። በተለይም የሆርሙዝ ሰርጦች ልምምድ 20 በመቶ የዓለማችን ንግድ የሚሳለጥበትን ማለትም የነዳጅ ምርት ሂደቱን ጫና ውስጥ እንደሚያስገባው በግልጽ ይቀመጣል። ሪር አድሚራል ሐሰን ማክሶድሉ ከሞስኮ ጋር የሚደረገው ወታደራዊ ልምምድ ለቀጠናው ሀገራት የሰላምና ወዳጅነት መልእክት የሚሰድ ነው በሚል ለማንቆለጳጳስ ሞክረዋል። አንድ ወገናዊ ጥቃትን ለመመከት የተደረገ ልምምድ መሆኑም ይፋ ሆኗል። የባህር ላይ ደህንነት ስጋትን የንግድ መርከቦችንና የነዳጅ ጫኝ መርከቦችን ለመጠበቅ ጭምር የሚደረግ አደገኛ ወታደራዊ ልምምድ ነው። ሮኬቶች ሳይቀሩ የሚጎነጨፉበት ልምምድ ሆኖ ተመዝግቧል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢራን ላይ ጥቃት መሰንዘር ዋጋ ያስከፍላል የሚል መግለጫም ሰጥተዋል። ከሳውዲው አልአረቢያ ጋር በነበራቸው ቆይታ ላቭሮቭ ዋሽንግተን በቴህራን ላይ ጥቃት ካደረሰች የተሻሻለ የመጣውን የጎረቤት ሀገራት ግንኙነት በተለይም የሳውዲ አረቢያና የኢራንን ይጎዳዋል ብለዋል። ውጥረቱ እንዲባባስ የሚፈልግ የለም፣ ያሁኑም እንዲቀጥል የሚያስብ ካለ ችግሩ ከባድ ነው በሚል ሀሳባቸውን ሰጥተዋል። ሰርጌይ ላቭሮቭ ማንም በሰዓት መጫወትን አይፈልግም በሚል አረጋግጠዋል። የአሜሪካ ብሔራዊ ደህንነት አማካሪዎች በዋይት ሀውስ ሲቹዌሽን ሩም ውስጥ ነበሩ። የአሜሪካ ሁሉም ኃይሎች በቀጠናው ላይ በፍጥነት እንዲሰማሩ ትዕዛዝ ተሰጥቷቸዋል የሚል መረጃም ተጋርተዋል። ፕሬዚዳንት ዶናልድ ትራምፕ እስከ ቅዳሜ አንዳች ጥቃት ሰነዝራሉ በኢራን ላይ የሚል መረጃ የተጋራውም ከዚህ አንጻር ነው። በእርግጥ መቼና እንዴት በምን ሁኔታ እስካሁን ግልጽ የሆነ መረጃ ከነ ፕሬዚዳንት ዶናልድ ትራምፕ በኩል አልወጣም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ከቀናት በኋላ ወደ እስራኤል ተጉዘው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እንደሚመክሩም ይጠበቃል። ይህ ሁሉ ፖለቲካዊና ወታደራዊ ግርግር